የትውልድ በረከት የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሆኑ ሁሌ በሱ መደገፍ አለባችሁ። ይህ መጨረሻ ዘመን ነው። በጣም ሞትና ጭንጋፋ በዓለም ላይ አደጋ፣ ችግር፣ የተለያዩ መከራዎች የበዛበት ዘመን ነው። በዚህ ዘመን ላይ ወጣቶች ንስሐ ቢገቡ እድሜያቸው ረጅም ይሆናል። በጣም ታላቅ ትሆናላችሁ፣ ትባረካላችሁ። የሰራችሁ ስራ ሁሉ የሚባርከው በክርስቶስ ኢየሱስ ስም ነው። ስለዚህ ሲሰሩ ሲገቡ ሲወጡ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቁ፣ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ይላል ቃሉ። ስለዚህ የክርስቶስ በረከትን ለማግኘት በትጋት የሚጸልዩበት ዘመን ነው። ጭንጋፋ በዘመናችሁ ሞትና ጭንጋፋ አይሆንም። ኢየሱስ ክርስቶስ ደግሞ የዓለም ብርሃን ነው፣ የትውልድ በረከት ነው። መድኃኒትና ጌታ እንደሆነ ለሌሎቹ በልብ ያመናችሁት እውነትና ጸጋ ሌሎቹ መስክሩ። ኢየሱስ ክርስቶስ ጌታ ነው፣ ያድናል። ኢየሱስ ክርስቶስ ይመጣል። ይህ የመጨረሻ ዘመን ነው። የክርስቶስ ወንጌል በጣም ከፍ እያለ መሄድ ያለበት ዘመን ስለሆነ ለሁሉም በቃ በክርስቶስ ኢየሱስ ተደገፉ፣ ትባረካላችሁ። የኢትዮጵያ የወላይታ በረከት፣ የሀገራችን በረከት፣ የዓለም በረከት ራሱ ክርስቶስ ነው። ስለዚህ የዓለም ሰላም ክርስቶስ ነው። ክርስቶስን መስክሩት። ኢየሱስ ክርስቶስ ያድናል። የትውልድ በረከት ኢየሱስ ነው። አንዱ ለሁሉ ሞተው በመገረፉ ቁስሉ የፈወሰው በመስቀሉ ደም ከኃጢአት ሁሉ ያነሳው ኢየሱስ ክርስቶስ ነው። የወይን ግንድ የሆነው እኛም ቅርንጫፎች ያደረገው አንድ አባት ልጆች ነን፣ የክርስቶስ ልጆች ነን። በሰማይ ላይ ቋንቋ፣ ሃይማኖት፣ ብሔር፣ ዘር ምናምን የለም። በክርስቶስ አንድ ሆነናል። ሰላማችን እሱ ነው። ስለ እኛ ነው የተሰቀለው። እሱ ፍቅር ነው። ወደ እሱ ተመለሱ፣ ተባረኩ። ኢየሱስ ያድናል።